ያከፋፈል ሁኔታችሁስ እንዴት ነው? ያከፋፈል ሁኔታችን እንግዲህ ሶስት አይነት የቤት አማራጭ ስላለ እንደየቤቶቹ ይወሰናሉ። አንደኛው ነገር G+1 እና G+2 የሆኑ ቪላና ታውን ሃውስ አለ። እነሱ 100% ነው የምንቀበለው። በክላይንቶቻችን ደግሞ ተመራጭ ነው G+4 አፓርትመንቶቻችን ላይ ደግሞ ከ30% ጀምሮ 50%፣ 75% እንዲሁም 100% የሆነ ያከፋፈል ሂደት አለ። በተጨማሪም ደግሞ ልዩ የሆነ ቅናሽ አዘጋጅተናል ከ50% ጀምሮ ለሚከፍሉ ክላይንቶች ማለት ነው። የቤቶቹን የዋጋ ተመን ስታወጡ በአካባቢው የዋጋ ተመን ነው ወይስ የራሳችሁ መስፈርት አለ? ጥሩ ጥያቄ ነው። የዋጋ መስፈርቱን እንግዲህ ያወጣ ነው ተወዳዳሪ ድርጅት ከመሆናችንም አንግል ቡልቡላ ላይ ያሉትን የተለያዩ ሪል ስቴቶች በማየት የተለያዩ አሴስመንቶችን በመሰብሰብ ሲሆን፣ ሁለተኛው ነገር ደግሞ ካሟላ ነው ኳሊቲነት ይዘን ከመጣ ነው አሚኒቲ አንፃር ያንን ዋጋ ጥናት አድርገን ማቅረብ ችለናል። ስለዚህ ክላይንቱንም እንዲሁም ደግሞ ዲቨሎፐሩን ያማከለ የዋጋ ተመን ይዘን የመጣ ነው ማለት ነው።